ሰማይ ይቀበልልን። የእመቤታችን የድንግል ማርያም በረከቷ ረድኤቷ አማላጅነቷ ይጠብቀን። የሰላም የምሕረት የበረከት ማርያም ያድርግልን። ሕፃናትን ልጆቹን በጥበብ አእምሮ በእውቀት በሃይማኖት ያሳድግልን። አረጋውያኑን ሽማግሌዎቹን በዕድሜ በጤና ይጠብቅልን። ሀገራችንን ኢትዮጵያን ጽኑ ሰላም ያድርግልን። ሕዝባችንን በሰላም በፍቅር በአንድነት ይጠብቅልን። በዛሬው ዕለት በስማቸው እንጸልይላቸው በጸሎት አስቡን ብለው ለማነጋገር የተማጸኑትን ክንፈ ሚካኤልን፣ ወለተ ሚካኤልን፣ ክፍለ አረጋዊን፣ ፍቅረ ማርያምን፣ ኃይለ ኢየሱስን፣ ወለተ ኢየሱስን፣ ርስተ ማርያምን፣ ወለተ ሩፋኤልን፣ ወልደ አማኑኤልን፣ ኃይለ ገብርኤልን፣ ኃይለ ማርያምን፣ ወለተ ጻድቅን፣ ወለተ ሚካኤልን፣ ፍቅርተ ገብርኤልን፣ ወለተ ሚካኤልን፣ ገብረ ማርያምን፣ ወልደ ገብርኤልን፣ ወለተ ሥላሴን፣ ኃይለ ጊዮርጊስን፣ ወለተ ማርያምን፣ ፍቅርተ ኢየሱስን፣ ገብረ ሕይወትን፣ ወለተ ሕይወትን፣ ወልደ ገብርኤልን፣ ወለተ ገብርኤልን፣ ጽንጉተ ማርያምን፣ ክንፈ ገብርኤልን፣ ወለተ ጊዮርጊስን በሕይወተ ሥጋ በሕይወተ ነፍስ ጠብቀው ጻድቅ ልቡናቸውን በጎ ሐሳባቸውን ሁሉ ይፈጽምልን። በየቤታቸው በየሆስፒታሉ በየጸበል ስፍራው የታመሙ ወገኖቻችንን ይፈውስልን። የሞቱትን በዛሬው ዕለት የምታስበው ቁርባን የተደረገላቸውን ወለተ ሰንበትን፣ መዓዛ ሥላሴን፣ መስቀለ ማርያምን በምዕራፍ ቅዱሳን ያሳርፍልን። እኛንም በምሕረቱ በቸርነቱ በረድኤቱ እንዲጠብቀን አባታችን ሆይ ብለን እንለምነው።
ቅዱሳን